አፍሪካዊቱ ሀገር ቡርኪና ፋሶ በተፈጥሮ የታደለች ናት። መሪማ ያሳጣትም ከቶማስ ሳንካራ እስከ ኢብራሂም ትራውሬ ተችራለች። ከነጻነት በኋላ የመፈንቅለ መንግስታቶች የተፈራረቁባት፣ መረጋጋት የራቃት፣ ድህነቷ የጠለቀባት፣ ከድጡ ወደ ማጡ የምታዘግም አሳዛኝ ሀገር ሆናለች ቡርኪና ፋሶ። ይህንን የተመለከተው ቶማስ ኖኤል ሳንካራ የሀገሪቱ ተንሳኤ ለመሆን መጣ። ሀገሩን በፖሊስነት ያገለገለው ሳንካራ የለውጥ ጭላንጭል ባሳየ በጥቂት ዓመት ውስጥ በሀገሩ ተወደደ። የሀገሩ ሰዎችም ይህ ሰው ትክክለኛው የሀገሪቱ ተንሳኤን ይዞ የመጣ ነው አሉለት። ጥቂት አልቆየም። ከ38 ዓመት በፊት ባለግርማው ፓን-አፍሪካኒስቱ ሰው ሳንካራ በተካሄደበት መፈንቅለ መንግስት በወታደሮቹ በጥይት ተመቶ ተገደለ። ጀግናው ሳንካራ ህዝቡን፣ ሀገሩን፣ አፍሪካንም ይወዳል። ሳንካራ ሀገሩ ከነበረችበት ድህነት እንድትወጣ ብዙ ለፍቷል። ለትምህርት ቅድሚያ ይሰጥ ነበር። ሳንካራ የሀገሩን መሬት ለድሃ ገበሬዎች አከፋፍሎም ድህነትን ታሪካቸው እንዲያደርጉ አድርጓል። ሳንካራ በቡርኪና ፋሶ የፈረንሳይን የበላይነት የሚገዳደር የጸረ ኢምፔሪያሊስት የውጭ ፖሊሲን ይፋ ማድረጉን ተከትሎ ፈረንሳይ እሱን ለመግደል ጥርሷን ነከሰች። ሳንካራ ህይወቱን ለሚወዳት ሀገሩ ሲል ሰጠ። ያላትን ሀብት መጠቀም የተሳናትና ብዙም ያልተቀየረችው ቡርኪና ፋሶ ሳንካራን በዚህም በዚያም ብላ በሴራ ህይወቱን ብታሳልፍም እርሱ ግን አሁንም የቡርኪናዎች ፕሬዝዳንት ነው። ይህ ሰው መሞቱንም ቀድሞ ያወቀ ይመስል ነበር። በአንድ ወቅት ይህንን ተናግሮ ነበር። I would like this conference to clearly declare that we cannot pay the debt, not in a rebellious spirit, but just to avoid being assassinated individually. አሁን ደግሞ ቡርኪና ፋሶ አምሳሉን ያገኘች ይመስላል። ዳግማዊ ሳንካራ ኢብራሂም ትራውሬ በአፍሪካ በመፈንቅለ መንግስት በእጅጉ በምትታወቀው ቡርኪና ፋሶ የ36 ዓመቱ ዳግማዊ ሳንካራን ቡርኪና ፋሶ አገኘች። ትራውሬ በሁለት ዓመት ውስጥ በዓለም ምንም ዕዳ የሌለባት ዕዳ አልባዋ ሀገር አድርጓታል አፍሪካዊቷን ቡርኪና ፋሶ። Have you heard Captain Ibrahim Traoré of Burkina Faso has eliminated the IMF and World Bank? ትራውሬ በ1888 እንደ አውሮፓውያን አቆጣጠር በቡርኪና ፋሶ ውስጥ ተወለደ። በኦጋዱጉ ዩኒቨርሲቲም የምድር ሳይንስ ወይንም ጂኦሎጂን ተማረ። በ2009 ወታደር ሆነና ቡርኪና ፋሶ የጦር ኃይልን ማገልገል ቻለ። ልጅ እግሩ ትራውሬ ሀገሩን ይወዳል። ስለ ሀገሩ ሌት ተቀን ይጨነቃል። ቡርኪና የተንሳኤ ፍሬ ማፍራት እንድትጀምርም አድርጓታል። ትራውሬ በሀገሩ ለወጣቶች ስራን በመፍጠር ሆስፒታሎችንን በመገንባት የውሃ አውታሮችንን በማስፋት የሀገሩን ስም እየቀየረ ይገኛል። የሀገሬ ህዝብ አይራብም፣ አይጠማም፣ አይታረዝም ብሎ በኢንዱስትሪ በግብርናው የተለያዩ ስራዎችን በስፋት እየሰራ ይገኛል። ከዚህም በተጨማሪ በሀገሪቱ ቤት አልባ ሰዎች እንዳይኖሩ አዲስ አዋጅን በማጽደቅ ቤት የሌላቸው ሁሉ ባለቤት እንዲሆኑ እያደረገም ይገኛል። የቡርኪና ፋሶ ፍሬ ቶማስ ሳንካራን ፈለግ የተከተለው ኢብራሂም ትራውሬ የሀገሩን የውስጥ ደህንነትና የጦር ኃይልን ያጠናከረ ሲሆን አዲስ የደህንነት ማዕቀፍም በሀገሩ ጀምሯል። በኢኮኖሚ ልማት ረገድም ቡርኪና ፋሶ የኒዮ ኮሎኒያሊስት ኃይሎች አፍጥጦ የነበሩበትን ወርቋን ለራሷ ለመጠቀም ኮማንደር ኢብራሂም ትራውሬ በትልቁ እየተዘጋጀ ይገኛል። ትራውሬ በቀኝ ገዥነቷ የበዘበዘቻትን ፈረንሳይን ጨምሮ የምዕራብ ሀገሮችን የግንኙነት ገመድ በጥሶታል። ከሩሲያና ከቱርክ ጋር የጦርና የኢኮኖሚ ስምምነትንም ማድረግ ችሏል። ኢብራሂም ትራውሬ አሁን ላይ በአፍሪካውያን የሚወደድ በሀገሩ ተንሰራፍቶ የነበረውን የፈረንሳይ ጦርን በድፍረት በማስወጣት የሀብታም ድሃዋን ሀገር ለማገልገል የተላከ ወጣት መሪዋ ነው። ዳግማዊ ሳንካራ ኢብራሂም ትራውሬ። ኮማንደር ኢብራሂም ትራውሬ ላለባበሱ ብዙ ግድ ሲሰጥ አይታይም። አሁንም እንደ ወታደር ይለብሳል። በወታደር መኪና ሀገሩን ለማገልገል ከጫፍ ጫፍ ይገሰግሳል።
ከቡርኪናዎች ጋር አብሮ ይኖራል፣ አብሮ ይበላል፣ በዚህም ይወደዳል። እንዲህ ያሉ አፍሪካዊ መሪዎች ሲገኙ ንዋይ አይቀይራቸው ስልጣንም አያታላቸው ከማለት ውጪ ሌላ ምርቃት ከቶ አይገኝም። በዚህ መንገድ ከቀጠለም ቡርኪና ፋሶ የተሰናከለውን የሳንካራ ህልሟን ታይበታለች ተብሏል። ዳግማዊው ሳንካራ ኢብራሂም ትራኦሬ